እጅግ ጥብቅ የሆነ አስቸኳይ መረጃ ደርሶናል። ኦርቶዶክሳውያን በረሃብ እያለቁ ነው። ቤተ ክርስቲያን እጅግ ታላቅ የሆነ ፈተና ውስጥና ጭንቅ ውስጥ ወድቃለች። በምዕራብ ሐረርጌ ኦርቶዶክሳውያን በግፍ ተጨፍጭፈዋል። የታላቁን የቅዱስ ሚካኤልን ዓመታዊ ክብረ በዓል በድምቀት ለማክበር እየተሰናዱ ያሉ የፕሮቴስታንት አብያተ ክርስቲያናትም እንዳሉ እየተነገረ ነው። ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁልን፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም በመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መጥተናል። ባደረግንላችሁ መረጃችን እንግዲህ በምዕራብ ሐረርጌ ኦርቶዶክሳውያን በግፍ መጨፍጨፋቸውን ሰምተናል። በድጋሚ ልብ ሰባሪ መርዶ እንግዲህ ከወደ ምዕራብ ሐረርጌ እየሰማን እንገኛለን። በምዕራብ ሐረርጌ በጉባ ጉቱና አው ጉዲና ወረዳዎች እንዲሁም ደግሞ በጭሮ ወረዳ በረብሱ አካባቢ እስካሁን ድረስ ኦርቶዶክሳውያን በግፍ እየተጨፈጨፉ እንደሆነ ከስፍራው የደረሰን መረጃችን ይጠቁማል። የስድስት ኦርቶዶክሳውያንም ሕይወት በአሰቃቂ ሁኔታ መቀጠፉንም ሰምተናል። በምስራቅ ሐረርጌና በምዕራብ ሐረርጌ ዳርዳር ባሉ ቦታዎች ላይም ኦርቶዶክሳውያን በአሁኑ ሰዓት በትልቅ ስጋት ውስጥ መውደቃቸውም እየተነገረ ይገኛል። ከዚህ ቀደም እንግዲህ ባደረስንላችሁ በሰራንላችሁ ቪዲዮዎች ላይ የተለያዩ መረጃዎችን በተለይም ደግሞ በምስራቅ አርሲ ሀገረ ስብከት እየተከናወኑ ያሉ በኦርቶዶክሳውያን ላይ እየተፈጸሙ ያሉ የግፍ ጭፍጨፋዎችን አድርሰናችሁ ነበር። በአሁኑ ሰዓት ደግሞ በምዕራብ ሐረርጌ ይህን መሰል የኦርቶዶክሳውያን ጭፍጨፋ ተጠናክሮ ቀጥሏል። ገዳዮቻችንም ቢሆኑ ምንም አታመጡም በሚመስል መልኩ እንግዲህ በማናለብኝነት ኦርቶዶክሳውያንን በግፍ መጨፍጨፋቸውንም ቀጥለዋል። ይህ መረጃ እንግዲህ መንጋውን ለሚጠብቁ አደራ ለተሰጣቸው አባቶች፣ ብፁዓን አባቶች እንዲሁም ደግሞ ለሀገረ ስብከቱ ለቤተ ክህነቱ የተላለፈ እንደሆነም በርካቶች እየተናገሩ ነው። ሁሉም ዝምታውን ሰብሮ ለአርሲ ኦርቶዶክሳውያን በምዕራብ ሐረርጌ ለሚገኙ ኦርቶዶክሳውያን ድምጽ ልንሆናቸው ይገባል። ዘላቂ መፍትሄም ሊሰጣቸው ይገባል። እስከ መቼ ድረስ ነው ኦርቶዶክሳውያን በግፍ እየተገደሉ እየተጨፈጨፉና እየተሰደዱ እንዲሁም ደግሞ በስጋት ውስጥ ሆነው የሚቀጥሉት የሚሉ ጥያቄዎችም ሰፋ ብለው በርከት ብለው ወደ ቅድስት ቤተ ክርስቲያን እየተሰነዘሩና እየተጠየቁም ይገኛሉ። ሌላኛው መረጃችን እንዲሁ እንግዲህ ኦርቶዶክሳውያን በረሃብ እያለቁ ነው። አስቸኳይ የእርዳታ ጥሪም እየተላለፈ ይገኛል። ኦርቶዶክሳውያን ተርበዋልና ሁላችንም ልንደርስላቸው ይገባል የሚሉ ድምጾችም እየተሰሙ ነው። እሁድ ኖቬምበር 9 2025 ዓ.ም ማለትም በእኛ ህዳር 1 ቀን ከ10 ቀናቶች በፊት እንግዲህ በምዕራብ ሞርላንድ ግዛት ሳቫና ላማር ውስጥ የሚገኘው የቅዱስ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባድ የሆነ የአውሎ ንፋስ አደጋ እንደደረሰበትም ተነግሯል። የጣራውም 3/4 ክፍልም በአውሎ ንፋሱ እንደተጎዳና እንደተወሰደም ተነግሯል። እንዲሁም ደግሞ የዚህ ቤተክርስቲያን ወይንም ደግሞ የዚህ ቤተ መቅደስ ምንጣፎችና አንዳንድ ንዋያተ ቅድሳት እቃዎችም መውደማቸውንና ቤተክርስቲያኑም በሙሉ ፍርስራሽ መሆኑም ተነግሯል። ይሁንና ወደዚህ ስፍራ ያቀኑ እርዳታ ለመስጠትም የተሰናዱት የካሪቢያንና የላቲን አሜሪካ ሊቀ ጳጳስ አገዛዝ አውሎ ንፋስ ሜሊሳ የእርዳታ ቡድንም እንግዲህ በጃማይካ በደረሰው በአውሎ ንፋስ የተጎዱ በጣም ተጋላጭ ለሆኑ ሰዎችና ኦርቶዶክሳውያንም የእርዳታ ድጋፍንም እያደረጉ ይገኛል። በስፍራውም አቅንተው በዚህ ስፍራ በፍርስራሽ በተሞላው ስፍራ ላይም ጸሎትን አድርገው በስፍራው የሚገኙ ኦርቶዶክሳውያንንም አጽናንተዋል። ታዲያ
ታዲያ በአሁኑ ሰዓትም እነዚህ ኦርቶዶክሳውያን በከባድ ረሃብ ውስጥ ወድቀው እንደሚገኙም እየተገለጸ ይገኛል። ህጻናትና ትናንሽ ልጆች ላሏቸው እናቶችና የተለያዩ ድጋፍ ለሚያስፈልጋቸው ሰዎችም እንዲሁ የህጻናት ምግብና የተለያዩ ድጋፎችም እየተሰጧቸው እንደሚገኝም እየተገለጸ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ ጳጳስ አገዛዝ ቡድንም እርዳታ የሚያስፈልጋቸውን ሰዎች ለመፈለግ በየስፍራው እያቀኑና በመኪና እየተንቀሳቀሱ መውጣት ለማይችሉና ወደ እርዳታ ስፍራው በማቅናት እርዳታዎችን ማግኘት ለማይችሉ በረሃብ ለተጎዱ ኦርቶዶክሳውያንም የራሳቸውን ድጋፍ እያደረጉም ይገኛሉ። አብዛኞቹ የእርዳታ ድርጅቶችም በአንድ ማዕከላዊ ቦታ ተቀምጠው እርዳታ እንደሚሰጡ ይታወቃል። ይሁንና እነዚህ ቡድኖች ግን ወደ የስፍራው ወይንም ደግሞ ወደ ተለያዩ አካባቢዎች እያቀኑ ቤት ለቤት እየሄዱ እርዳታዎችንም እየሰጡ እንደሆነና እነዚህን ኦርቶዶክሳውያን ለመታደግ ከፍተኛ ጥረትም እያደረጉ እንደሆነ እየተነገረ ነው። በዚህ ስፍራ የሚገኙ ኦርቶዶክሳውያን በዚህ አደጋ ምክንያት ትልቅ የተስፋ መቁረጥ ውስጥ እንደወደቁ እየተነገረ ቢሆንም ነገር ግን ይህንን ድጋፍ የሚያደርጉላቸው እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ ጳጳስ አገዛዝ ቡድኖችም እየደገፏቸው እንዲሁም ደግሞ እንዲጸልዩና ተስፋ እንዲያደርጉ ነገ ብሩህ ቀን እንደሚመጣላቸው እየነገሯቸው እያጽናኗቸው እንደሆነም እየተነገረ ነው። ይሁንና ይህ እርዳታ ግን በቂ ባለመሆኑ እርስ በርስ መተጋገዝ ስላለብን ለነዚህ ግለሰቦች ወይንም ደግሞ ለነዚህ ኦርቶዶክሳውያን በራብ ከማለቃቸው በፊት ልንደርስላቸው ይገባል የሚሉ ጥሪዎችም እየደረሱና በስፋት እየተሰራጩ ይገኛል። ሌላኛው መረጃችን ደግሞ እጅግ አነጋጋሪ የሆኑትን በውጭ ዓለም የሚገኙ የፕሮቴስታንት አብያተ ክርስቲያናትን የሚመለከት ይሆናል። የታላቁን የቅዱስ ሚካኤልን ዓመታዊ ክብረ በዓል በድምቀት ያከብራሉ የተባሉ የፕሮቴስታንት አብያተ ክርስቲያናትም እንዳሉ እየተነገረ ይገኛል። ይህም በርካቶችን እያነጋገረና እያስደመመም የሚገኝ መረጃ ሆኗል። የቅዱስ ሚካኤልን ዓመታዊ የመታሰቢያ ክብረ በዓል የሚያከብሩ የፕሮቴስታንት አብያተ ክርስቲያናት እነዚህ የአንግሊካን ቤተክርስቲያንና የአሜሪካን ኤጲስቆጶሳዊት ቤተክርስቲያንም የታላቁን የቅዱስ ሚካኤልን ዓመታዊ ክብረ በዓል በድምቀት እንደሚያከብሩም ተነግሯል። በዓሉንም የሚያከብሩት ቀንና የሚጠቀሙባቸው የመጽሐፍ ቅዱስ ንባቦችም እንዳሏቸው እየተነገረ የሚገኝ ሲሆን እነዚህ አብያተ ክርስቲያናትም የቅዱስ ሚካኤልን ዓመታዊ ክብረ በዓል መስከረም 29 ቀን እንደሚያከብሩትም የተነገረ ሲሆን እንግዲህ እነዚህ አብያተ ክርስቲያናትም ይህንን ዓመታዊ ክብረ በዓል የሚያከብሩት ዘ ፋስት ኦፍ ሴንት ሚካኤል ኤንድ ኦል አንግልስ ወይንም ደግሞ ሚካኤል ማስ በሚል ስያሜ በመስጠትም እንደሆነ ተነግሯል። የአሜሪካን ኤጲስቆጶሳዊት ቤተክርስቲያንም በበኩሏ ይህንን የታላቁን የቅዱስ ሚካኤልን ዓመታዊ ክብረ በዓል ሲያከብሩ የሚጠቀሙባቸው የራሳቸው የሆኑ መጽሐፍቶችና የመጽሐፍ ቅዱስ ክፍል ንባቦች እንዳሏቸውም የገለጹ ሲሆን የአንግሊካን ካናዳ ቤተክርስቲያን እንዲሁ ይህንን ዓመታዊ ክብረ በዓልንም ስታከብር የመጽሐፍ ቅዱስ ክፍሎችን እንደምትጠቀም እየተነገረ ይገኛል። እነዚህ አብያተ ክርስቲያናት እንግዲህ ይህንን ታላቁን የቅዱስ ሚካኤልን ክብረ በዓል ሲያከብሩ ከሚጠቀሙባቸው የመጽሐፍ ቅዱስ ክፍሎች መካከልም እንዲሁ በብሉይ ኪዳን በዘፍጥረት ምዕራፍ 28 ከቁጥር 10 እስከ 17 ያለውን የያዕቆብ መሰላልንና የቅዱሳን መላእክትን የሚያነሳውን ክፍል በመጠቀም እንደሆነ የገለጹ ሲሆን እንዲሁ ደግሞ በመዝሙረ ዳዊት በመዝሙር 103 ከቁጥር 19 እስከ 22 ያለውን የእግዚአብሔርን ስለሚያመሰግኑት ኃያላን መላእክት በመግለጽ እንዲሁም ደግሞ በአዲስ ኪዳን በራዕየ ዮሐንስ በምዕራፍ 12 ከቁጥር 7 እስከ 12
ያለውን በሰማይ ስለተደረገው ጦርነትና ስለ ቅዱስ ሚካኤል ዘንዶውን ስለጣለው በማንሳትና በማውሳት እንዲሁም ደግሞ በዮሐንስ ወንጌል በምዕራፍ 1 ከቁጥር 47 እስከ 51 ያለውን ኢየሱስም ናትናኤልን ያየበትንና መላእክትን የሚያዩበትን ቃል በመጠቀምና በማቴዎስ ወንጌል በምዕራፍ 18 ከቁጥር 1 እስከ 10 ያለውን ስለ ሕፃናት ጠባቂ መላእክቶች በማንሳትና በማውሳት ይህን የቅዱስ ሚካኤልን ዓመታዊ ክብረ በዓል በተለየ ሁኔታና በደመቀ ሁኔታ እንደሚያከብሩት እየተነገረ ይገኛል። ይህም በርካቶችን ያነጋገረ መረጃም ሆኗል። ይህ እንግዲህ ለበርካታ ኦርቶዶክሳውያንም ያልተለመደ ክስተትም ሆኗል። እንደሚታወቀው ይህ የቅዱስ ሚካኤል ዓመታዊ ክብረ በዓል በእኛ በሀገራችን ኢትዮጵያ በደመቀ ሁኔታ እንደሚከበር ከነገ በስቲያም ህዳር 12 ቀን በልዩ ሁኔታና በደመቀ ሁኔታ እንደሚከበር እናውቃለን። እኛ ኢትዮጵያውያን ለቅዱስ ሚካኤልም የተለየ ፍቅር አለን። ይህ ደግሞ በዓለም ሀገራት በሚገኙ በተለይም ደግሞ በፕሮቴስታንት አብያተ ክርስቲያናት እንዲህ ባለ መልኩ መከበሩ በርካቶችን አነጋግሯል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።